ከጦር ጫፍ እስከ መስቀል ስር የሎንጊኒዮስ የታደሰ ማንነትና የሰማዕትነት ታሪክ። በቀራንዮ ኮረብታ ላይ በታሪክና በዘላለማዊነት መካከል ባለው መስቀለኛ መንገድ የሮማውያን የጦር ኃይልና የመለኮት ትሕትና ፊት ለፊት ተገናኙ። በዚህ አስፈሪ ድባብ ውስጥ የሮማ ግዛት ወታደርና መቶ አለቃ የነበረው ሎንጊኒዮስ የኃይልና የሥልጣን ምልክት የሆነውን የብረት ጦር ይዞ በመስቀል ስር ቆሞ ነበር። የሮማ ወታደሮች ስራቸው የታዘዙትን መፈጸምና ስርዓትን በኃይል ማስጠበቅ ቢሆንም በዚያች ሰዓት ግን ሎንጊኒዮስ በሰዎች ታሪክ ውስጥ ትልቁን ምስጢር የሚከፍት መሳሪያ ሆኖ አገልግሏል። ክርስቶስ በመስቀል ላይ ሕይወቱ ካለፈች በኋላ ሎንጊኒዮስ ጦሩን አንስቶ የጌታን ጎን በወጋ ጊዜ ከጎኑ ደም እና ውሃ ፈሰሰ። ይህ ድርጊቱ በወቅቱ ለወታደሩ ተራ ወታደራዊ ተግባር ቢመስልም በመንፈሳዊ ዓለም ግን ለሰው ልጅ ድነት የሚፈስ ምሕረት ምንጭ መክፈቻ ነበር። በዛ ቅጽበት የሮማውያን የጦር መሳሪያ ወደ መለኮታዊ ምስጢር መግቢያነት ተቀየረ። ይሁን እንጂ የታሪኩ ትልቁና ስማርት የሆነው ክፍል የሚጀምረው ከዚህ ድርጊት በኋላ ነው። ሎንጊኒዮስ በመስቀል ዙሪያ የታዩትን ተአምራት፣ የምድርን መንቀጥቀጥና የፀሐይን ጨለማ መልበስ ሲመለከት የውስጥ ዓይኑ ተከፈተ። በእውነት ይህ ሰው የእግዚአብሔር ልጅ ነበር ብሎ ሲመሰክር የሮማዊነት ካባቸው ሳይሆን የልባቸውን ክህደት አውልቀው ከጣሉ የመጀመሪያዎቹ አሕዛብ አንዱ ሆነ። ይህ ለውጥ ተራ ስሜታዊነት አልነበረም፣ ይልቁንም መላ ሕይወቱን የሚቀይር ታላቅ መስዋዕትነት እንጂ። ሎንጊኒዮስ ለሮም መንግሥት የነበረውን ታማኝነት፣ የነበረውን ማዕረግ፣ ሥልጣንና ምቾት በሙሉ ትቶ ወንጌልን ለመስበክ ቆረጠ። አንድ የሮማ ወታደር የጦር ትጥቁን ፈትቶ የክርስቶስ ሰላም ሰባኪ ውስጥ መግባቱ በወቅቱ እንደ ክህደት፣ እንደ እብደት ይቆጠር ነበር። የሎንጊኒዮስ ልዩ መስዋዕትነት የሚታየው በሰማዕትነቱ ላይ ነው። የሮማ ባለሥልጣናት የነበረውን ክብር ትቶ የናዝሬቱን ኢየሱስን በመከተሉ እጅግ ተቆጡ። ሎንጊኒዮስ ግን የሞት ማስፈራሪያ አልበገረውም። በአንድ ወቅት ጌታን በጦር የወጋ እጁ በኋላ ግን ስለ ጌታ ምስክርነት ሰይፍን ለመቀበል አልፈራም። ይህ በጥንቷ ክርስትና ታሪክ ውስጥ ትልቁ ትርጉም አለው። ጠላት የነበረው ወዳጅ፣ አሳዳጅ የነበረው ምስክር፣ ገዳይ የነበረው ደግሞ ስለ እውነት ራሱን አሳልፎ ሰጪ መሆኑን ያሳያል። ሎንጊኒዮስ ከጦር ጫፍ የወጣውን ደምና ውሃ አይቶ በዚያው ደም ራሱን አጠበ። የሕይወቱ ታሪክ የሚናገረን እግዚአብሔር የጥፋት መሳሪያዎችን እንኳን ለበረከት ሊጠቀምባቸው እንደሚችልና እውነተኛ ለውጥ የሚጀምረው ከራስ ጥቅም ይልቅ ለእውነት መሞትን ስንመርጥ መሆኑን ነው። በመጨረሻም ሎንጊኒዮስ አንገቱን ለሰይፍ በመስጠት በመስቀል ላይ ለተሰቀለው ጌታ ያለውን ፍጹም ፍቅርና ታማኝነት በደሙ አተመ። ይህ ድርጊቱ ለጥንታውያን ክርስቲያኖች ትልቅ ብርታት ሲሆን ዛሬም ድረስ ከመሬት ክብር ይልቅ የሰማይ ክብር፣ ከወታደራዊ ኃይል ይልቅ የመስቀል ፍቅር እንዴት እንደሚያሸንፍ የሚያሳይ የማይደበዝዝ የታሪክ አሻራ ነው።